ከ30 እስከ 50% በሚሆኑ የመካንነት ችግር ዋነኛው መንስኤ የወንዶች የመራቢያ ጤና ችግር ሲሆን ይሄ ደግሞ በአብዛኛው የዘር ፈሳሽ ጥራት መጠንና እንቅስቃሴ ማሽቆልቆል ጋር የተያያዘ ነው። ይሁን እንጂ ሰውነታችን የሚያስፈልገውን ተፈጥሯዊ ድጋፍ በመስጠት ይህንን ሁኔታ ማሻሻል እንደሚቻል ሳይንሳዊ ማስረጃዎች ያሳያሉ። ጤናማ የአኗኗር ዘይቤና የአመጋገብ ስርዓት የወንድ ዘርን ጄኔቲክ ታማኝነት፣ የህዋስ ሽፋን ጤናንና ሆርሞኖችን ሚዛን በመጠበቅ ወሳኝ ሚና ይጫወታል። ታዲያ ለወንድ ዘር መፈጠር እና ለአጠቃላይ መራቢያ ጤና በጣም አስፈላጊ የሆኑትን ዚንክ፣ ሴሊኒየም፣ ኦሜጋ 3 ፋቲ አሲዶችና ኃይለኛ አንቲኦክሲደንቶችን የያዙ ምግቦች የትኞቹ ናቸው የሚለውን በዚህ ቪዲዮ እንነግራችኋለን። ለቻናሉ አዲስ ከሆናችሁና ምግብና ጤና ነክ መረጃዎች የሚመቻችሁ ከሆነ ትክክለኛ ቻናል ላይ ነው ያላችሁት። ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። ሁልጊዜ አዳዲስ የጤናና የምግብ መረጃዎች ሲለቀቁ ቀድሞ እንዲደርሳችሁ ደግሞ የኖቲፊኬሽን በተኗን ተጫኑና ቪዲዮን ላይክ በማድረግ ጀምሩ። አንደኛው ኦይስተር እና የባህር ውስጥ ሼልፊሾች ናቸው። ኦይስተር በውስጡ በያዘው ንጥረ ነገር ከሌሎች ምግቦች ጎልቶ ይቀመጣል። በተለይ ለወንድ የመራቢያ ጤና እጅግ አስፈላጊ የሆኑ ማዕድናትን በማከማቸት ማለት ነው። ዋናውን ሚና የሚጫወተው ደግሞ ዚንክ በተባለው ማዕድን ነው። ዚንክ በሰውነት ውስጥ ከሚከሰቱ ከ300 በላይ የኢንዛይም ምላሾች ውስጥ ተሳታፊ ከመሆኑ በተጨማሪ ለስፐርማቶጄኔሲስ ወይም ደግሞ የወንድ ዘር መፈጠር ሂደትና የወንድ ዘር በኤፒዲዲም ውስጥ እንዲበስል ወሳኝ ሚና ይጫወታል። የዚንክ በበቂ ሁኔታ መኖር የወንድ ዘርን ክሮማቲን ወይም ደግሞ ዲኤንኤ የሚገኝበት አወቃቀር እና የውጨኛውን ሽፋን ለማረጋጋት የግድ አስፈላጊ ነው። በቂ ዚንክ ከሌለ የቴስቴስትሮን መጠን ሊቀንስና የወንድ ዘር ብዛትና እንቅስቃሴ ሊጎዳ እንደሚችል በብዙ ጥናቶች ተረጋግጧል። በተጨማሪም ሼልፊሾች ሴሊኒየምን ይዘዋል። ይሄ ደግሞ በወንድ ዘር መካከለኛ ክፍል ውስጥ የሚገኘውን ግሉታቲዮን ፔሮክሳይድ የተባለውን አንቲኦክሲደንት ኢንዛይም ለመፍጠር ወሳኝ ነው። የዚንክን መጠን በከፍተኛ ሁኔታ ለመጨመር በሳምንት ከ2 እስከ 6 ኦይስተር በአመጋገብ ውስጥ ማካተት በቂ ነው። ጥሬ ሼልፊሽ ባክቴሪያዎችን ወይም ቫይረሶችን የመያዝ ስጋት ስላለው በተለይ የጉበት በሽታ ያለባቸው ወይም ደግሞ የመከላከል አቅማቸው የተዳከመ ሰዎች ጥሬውን ከመብላት ቢቆጠቡ ይመረጣል። ሁለተኛው ምግብ ዋልነትስ ነው። ዋልነትስ ደግሞ ለወንድ ዘር ሽፋን ጤና እጅግ ጠቃሚ የሆኑ የቅባት ምንጮች ናቸው። በውስጣቸው የሚገኘው አልፋ ሊኖሊክ አሲድ የተባለው የእጽዋት አይነት ኦሜጋ 3 ፋቲ አሲድ በወንድ ዘር ሽፋን ውስጥ ይካተታል። ይሄ ደግሞ የሽፋኑን ልስላሴ ያሻሽላል። ይህም የወንድ ዘር በቀላሉ እንዲዋኝና እንቁላልን እንዲያገኝ ይረዳዋል። የሽፋን ልስላሴ የኦክሳይድ ጉዳት እንዳይደርስበትም ይከላከላል። ከዚህ በተጨማሪ ዋልነትስ ኤል-አርጊኒን የተባለ አሚኖ አሲድ በውስጡ አለ። ይህ አሚኖ አሲድ በሰውነት ውስጥ ወደ ናይትሪክ ኦክሳይድ ይቀየራል። ናይትሪክ ኦክሳይድ ደግሞ የደም ስሮችን በማስፋት የዘር ፍሬ አካባቢ ያለውን የደም ፍሰት ይጨምራል ማለት ነው። ይሄ ሁኔታ ለጤናማ የወንድ ዘር ምርት የሚረዱ ንጥረ ነገሮችን በብዛት እንዲደርሱ ያደርጋል። በውስጡ የያዛቸው ቫይታሚን ኤ እና ፖሊፊኖሎች ደግሞ አንቲኦክሲደንት በመሆን የወንድ ዘር ዲኤንኤን ይጠብቃሉ። በየቀኑ አንድ እፍኝ ወይም ደግሞ 30 ግራም ወይም ወደ 7 ወይም 8 ሙሉ ፍሬዎችን መመገብ በቂ ነው። ከፍተኛ የካሎሪ ይዘት ስላለው ደግሞ ከመጠን በላይ አለመመገብ ይመከራል። ሶስተኛው ዘይትነት ያላቸው አሳዎች ናቸው። እንደ ሳልመን፣ ሰርዲንና ማኬሬል። እነዚህ አሳዎች በከፍተኛ ኦሜጋ 3 ፋቲ አሲዶች ማለትም በኤኤልኤ እና ዲኤችኤ እጅግ የበለጸጉ ናቸው። እነዚህ ቅባቶች ከዋልነትስ ከሚገኘው የኤኤልኤ የበለጠ በቀጥታ በሰውነት ውስጥ ጥቅም ላይ ይውላሉ። ዲኤችኤ ደግሞ በተለይ የወንድ ዘር ጅራት ውስጥ በከፍተኛ መጠን ይገኛል። ይህም ለወንድ ዘር ቀልጣፋ እንቅስቃሴ ወሳኝ ነው። የኦሜጋ 3 መጠን መጨመር የወንድ ዘር ሽፋንን ጤና በመጠበቅ የማይቶኮንድሪያ ወይም ደግሞ የኃይል ማመንጫ ክፍሉን ተግባር በማሻሻልና በሰውነት ውስጥ ያለውን እብጠት በመቀነስ እንቅስቃሴንና ቅርጽን ይደግፋል። ከዚህ በተጨማሪ እነዚህ አሳዎች ከፍተኛ የቫይታሚን ዲ ምንጭ ናቸው። በበርካታ ጥናቶች መሰረት በቫይታሚን ዲ እጥረት ውስጥ ያሉ ወንዶች ዝቅተኛ የቴስቴስትሮን መጠንና ደካማ የወንድ ዘር እንቅስቃሴ እንደሚያሳዩ ታውቋል። ስለዚህ በቂ የቫይታሚን ዲ ማግኘት ለሆርሞን ሚዛን ወሳኝ ነው ማለት ነው። በሳምንት ከ2 እስከ 3 ጊዜ
እያንዳንዳቸው ከ100 እስከ 150 ግራም ዝቅተኛ የሜርኩሪ ይዘት ያላቸው ዓሳዎችን መመገብ ተመራጭነት አለው። አራተኛው ምግብ ስፒናችና ሌሎች ጥቁር ቅጠላማ አትክልቶች ናቸው። ቅጠላማ አትክልቶች በተለይ በፎሌት እጅግ የበለጸጉ በመሆናቸው ለወንድ ዘር ጤና ልዩ ቦታ አላቸው። ፎሌት በዲኤንኤ ውህደትና ሜቲሌሽን ሂደት ውስጥ ቁልፍ ሚና ይጫወታል። እነዚህ ሂደቶች ጤናማ የወንድ ዘር ጄኔቲክ ቁስ እንዲፈጠር ወሳኝነት አላቸው። የፎሌት እጥረት የወንድ ዘር ክሮሞዞም ላይ ስህተቶችን ሊያስከትልና የቅርጽ መበላሸትን ሊያባብስ ይችላል። ዚንክና ፎሌት በጋራ በመውሰድ የወንድ ዘር ብዛትና ጥራት ላይ አዎንታዊ ተጽዕኖዎች አሉት። በተጨማሪም ስፒናችና ጎመን በቫይታሚን ሲ እና ካሮቲኖይድስ የበለጸጉ በመሆናቸው እንደ ኃይለኛ አንቲኦክሲደንቶች ሆነው ያገለግላሉ። ይህም የወንድ ዘር ዲኤንኤን የሚጎዳውን የኦክሳይድ ጭንቀት ይቀንሳሉ ማለት ነው። በየቀኑ 1 ወይም 2 ኩባያ የበሰለ ስፒናች ወይም ደግሞ ሌላ ጥቁር ቅጠላማ አትክልት መመገብ ይመከራል። ከምግብ የሚገኘው ፎሌት ከሰው ሰራሽ ፎሊክ አሲድ ይበልጥ ተፈጥሯዊና ደህንነቱ የተጠበቀ ነው። አምስተኛው እንቁላል ነው። እንቁላል ለወንድ የመራባት ጤና ብዙ ጥቅሞችን የሚያመጣ የተሟላ የምግብ ምንጭ ነው። በመጀመሪያ ደረጃ በጣም ጥሩ የቫይታሚን ዲ ምንጭ ነው። ከፀሐይ ብርሃን ባሻገር ቫይታሚን ዲን ከምግብ ማግኘት አስፈላጊ ነው። ቫይታሚን ዲ በቴስቴስትሮን ምርት ላይ ተጽዕኖ ከማሳደሩ ባሻገር በወንድ ዘር ጅራት ውስጥ ያሉ የካልሲየም ቻናሎችን በመቆጣጠር እንቅስቃሴውን እንደሚያሻሽል ጥናቶች ያሳያሉ። በሁለተኛ ደረጃ ደግሞ እንቁላል ከፍተኛ ጥራት ያለው ፕሮቲን፣ ኮሊን እና ቫይታሚን ቢ12ን ይዟል። ኮሊን እና ቢ12 ለሜቲሌሽን ውህደት ወሳኝ ናቸው። ይህም በወንድ ዘር ዲኤንኤ ውስጥ ያለው ኤፒጄኔቲክ መረጃ በትክክል እንዲተላለፍ ይረዳል። ይህ ሂደት ጤናማ የወንድ ዘር እንዲፈጠርና የጄኔቲክ ቁሱ እንዳይጎዳ ይጠብቃል። እንቁላል በቀላሉ የሚገኝና ሁለገብ ምግብ በመሆኑ በሳምንት ከ3 እስከ 7 እንቁላል መመገብ ይመከራል። ስድስተኛው ደግሞ የዱባ ዘርና ሌሎች ዘሮች ናቸው፣ እንደ ሱፍ አበባና ሰሊጥ። የዱባ ዘር በተፈጥሮ የወንድ የመራባት ጤናን የሚደግፉ ማዕድናትና ቫይታሚኖችን ይዟል። ከፍተኛ መጠን ያለው ዚንክ አለው። ይህ ዚንክ ከኦይስተር በስተቀር በቀላሉ ከሚገኙ ምግቦች አንዱ ሲሆን ለቴስቴስትሮን ምርትና ለወንድ ዘር መዋቅራዊ ጤና አስፈላጊ ነው። በተጨማሪም ጥሩ የማግኒዥየም ምንጭ ሲሆን ማግኒዥየም ደግሞ የደም ዝውውርን በማሻሻል የኃይል ምርትን ይደግፋል። በዱባ ዘር ውስጥ የሚገኘው ቫይታሚን ኢ እንደ ስብ የሚማማ አንቲኦክሲደንት ሆኖ በመስራት የወንድ ዘር ሽፋን ሊፒዶችን ከኦክሳይድ ጉዳት ይከላከላል። ይህም የህዋስ ሽፋኑን ጤናማና የሚሰራ ያደርገዋል ማለት ነው። እነዚህ ዘሮች የያዙት አርጊኒን ደግሞ ከናይትሪክ ኦክሳይድ ምርት ጋር በመገናኘት ተጨማሪ ጥቅም ያስገኛል። ስለዚህ በየቀኑ ከ20 እስከ 30 ግራም የሚደርስ የዱባ ዘር እንደ መክሰስ ወይም ሰላጣ ላይ በመጨመር መመገብ ትልቅ ውጤት ያመጣል። ሰባተኛው ምግብ ብራዚል ነት ነው። ብራዚል ነት በምድር ላይ ካሉ የሴሊኒየም ምንጮች ሁሉ እጅግ በጣም የበለጸገው ነው። ሴሊኒየም ለወንድ ዘር ጤና ያለው ጠቀሜታ የሚመነጨው በሰውነት ውስጥ ሴሊኖ ፕሮቲኖችን ለመፍጠር ወሳኝ በመሆኑ ከነዚህ ውስጥ አንዱ የሆነው ግሉታቲዮን ፔሮክሳይድ የወንድ ዘርን ከኦክሳይድ ጭንቀት ይከላከላል። ሌላው ደግሞ በወንድ ዘር ጅራት ውስጥ የሚገኘው የሴሊኒየም ፕሮቲን ለትክክለኛው የወንድ ዘር መዋቅርና ከፍተኛ የሞቲሊቲ መጠን አስፈላጊ ነው። በቂ ሴሊኒየም ማግኘት የወንድ ዘርን እንቅስቃሴ በእጅጉ እንደሚያሻሽል በበርካታ ክሊኒካዊ ሙከራዎች ታይቷል። እዚህ ጋር ግን ልብ ልንል የሚያስፈልገው ነገር ሴሊኒየም ጠቃሚ ቢሆንም ከመጠን በላይ መውሰድ ግን አደገኛ ሊሆን ይችላል። አንድ ነት ብቻ በቀን ውስጥ የሚፈለገውን መጠን ስለሚሰጥ ከ1 እስከ 3 ብራዚል ነት በየቀኑ መመገብ በቂና አስተማማኝ ነው። ታዲያ ከዚህ በላይ መውሰድ የሴሊኒየም መመረዝን ሊያስከትል ስለሚችል ጥንቃቄ ማድረግ ያስፈልጋል። ስምንተኛው ሮማንና ቤሪስ። ሮማንና ሁሉም አይነት ቤሪዎች እንደ ብሉቤሪ፣ እንጆሪና ራስፕቤሪ በኃይለኛ ፖሊፊኖል አንቲኦክሲደንቶች የበለጸጉ በመሆናቸው ለወንድ ዘር ጤና ትልቅ አስተዋጽኦ አላቸው። በተለይ በሮማን ውስጥ የሚገኘው ፖኒካላጂንስ የተባለው ውህድና በቤሪስ ውስጥ ያለው አንቶሲያኒን በፍጥነት ወደ ደም ስርዓት ይገባሉና የወንድ ዘር አካባቢ ያለውን የኦክሳይድ ጭንቀት ይቀንሳሉ። የኦክሳይድ ጭንቀት መቀነስ የወንድ ዘርን የህዋስ ሽፋንና ዲኤንኤ ከመጎዳት በመጠበቅ የእንቅስቃሴውን መጠን፣ ቅርጽንና
ቆይታውን ያሻሽላል። አንዳንድ ጥናቶች የሮማን ጭማቂ መጠጣት የወንድ ዘርን ጥራት በትንሹ እንደሚያሻሽል ይጠቁማሉ። ስለዚህ በየቀኑ አንድ ኩባያ ቤሪስ ወይም ደግሞ በየሳምንቱ ከ100 እስከ 200 ሚሊ ሊትር ንጹህ የሮማን ጭማቂ መውሰድ ይመከራል። ዘጠነኛው 70% ኮኮዋ እና ከዛ በላይ የሆነ ጥቁር ቸኮሌት ነው። ጥቁር ቸኮሌት በኤል አርጊኒን እና ፍላቮኖልስ ይዘቱ ይታወቃል። ኤል አርጊኒን በሰውነት ውስጥ ወደ ናይትሪክ ኦክሳይድ በመለወጥ የደም ስሮችን ያሰፋል። ይህ የደም ስር መስፋፋት የዘር ፍሬ አካባቢ ያለውን የደም ፍሰት ያሻሽላል። ይህም ለወንድ ዘር መፈጠር አስፈላጊ የሆኑ ንጥረ ነገሮችን አቅርቦት ይጨምራል። የደም ፍሰት መሻሻል በተዘዋዋሪ መንገድ የወንድ ዘር መጠንና እንቅስቃሴ ሊደግፍ ይችላል። በተጨማሪም በኮኮዋ ውስጥ ያሉት ፍላቫኖልስ ኃይለኛ አንቲኦክሲደንቶች በመሆናቸው በዘር ፈሳሽ ውስጥ የሚከሰተውን የኦክሳይድ ጉዳት በመዋጋት የወንድ ዘርን ሕያውነት ለመጠበቅ ይረዳሉ። ከ70% ኮኮዋ በላይ የሆነ ጥቁር ቸኮሌት በትንሽ መጠን ማለትም ከ10 እስከ 30 ግራም አልፎ አልፎ መመገብ ይመከራል። ከፍተኛ ስኳርና ወተት የያዙ ቸኮሌቶችን ግን ማስወገድ ያስፈልጋል። አስረኛውና የመጨረሻው የምናየው ምግብ ደግሞ ነጭ ሽንኩርት ነው። ነጭ ሽንኩርት ለዓመታት በጤና ጠቀሜታው የሚታወቅ ሲሆን ለወንድ ዘር ጤናም የራሱ የሆነ አስተዋጽኦ አለው። በውስጡ ያለው ዋናው ንቁ ውህድ አሊሲን የተባለው የሰልፈር ውህድ ነው። አሊሲን ተፈጥሯዊ አንቲኦክሲደንት ከመሆኑ ባሻገር የደም ዝውውርን የማሻሻል ችሎታ አለው። የተሻሻለ የደም ፍሰት ደግሞ ለወንድ ዘር መፈጠር ሂደት ወሳኝ የሆነውን የዘር ፍሬ አካባቢ ያለውን የኦክሲጅንና ንጥረ ነገሮች አቅርቦት ይጨምራል። በተጨማሪም ነጭ ሽንኩርት በተወሰነ ደረጃ ሴሊኒየም እና ቫይታሚን ሲ ይይዛል። ጥናቶች የነጭ ሽንኩርት ውህዶች የቴስቴስትሮን መጠንንና የወንድ ዘር እንቅስቃሴን ሊያሳድጉ እንደሚችሉ ይጠቁማሉ። ነጭ ሽንኩርትን በየቀኑ በምግብ ላይ በብዛት መጠቀም በጣም አስፈላጊ ነው። የደም ማቅጠኛ መድኃኒት የሚወስዱ ከሆነ ግን ከሐኪም ጋር መነጋገር አስፈላጊ ነው። እነዚህ 10 ምግቦች በአንድ ላይ ሆነው የኦክሳይድ ጭንቀትን በመቀነስ የዲኤንኤ ታማኝነትን በመጠበቅ የሆርሞን ሚዛንን በማስተካከልና የደም ዝውውርን በማሻሻል ጤናማና ንቁ የወንድ ዘር እንዲፈጠር ወሳኝ ድጋፍ ይሰጣሉ። የመራቢያ ጤና ረጅም ጉዞ መሆኑን ማስታወስ ያስፈልጋል። የአመጋገብ ለውጦች ውጤት ለማምጣት ቢያንስ ከ2 እስከ 3 ወራት ማለትም አዲስ የወንድ ዘር የመፍጠር ዑደትን ያህል ሊወስድ ይችላል። ስለዚህ አሁን የተማርነውን ሳይንሳዊ ዕውቀት በመጠቀም እነዚህን ሱፐር ምግቦች በቋሚነት በአመጋገባችሁ ውስጥ ማካተት አትርሱ። ውድ የቻናላችን ተከታታዮች ከዚህ ቪዲዮ ብዙ ቁም ነገር እንዳገኛችሁ ተስፋ በማድረግ የአስተማሪ ቪዲዮ ሌሎችም እንዲማሩበት ሼር፣ ላይክ እንዲሁም ቻናሉን ደግሞ ሰብስክራይብ እንድታደርጉ በፍቅር ጋበዝን። በሌላ አስተማሪ ቪዲዮ እስከምንገናኝ በያላችሁበት የዓለም ጫፍ ሰላማችሁ ይብዛ። ጤናችሁን ጠብቁ።